እና ነገ የኦርቶዶክስ ልጅ ልሆን ነው። የኦርቶዶክስ ልጅ ልሆን ነው ማለት የእግዚአብሔር ልጅ ልሆን ነው ማለት ነው ጋይስ። እሺ ኦርቶዶክስ እግዚአብሔርን ስለምታመልክ ነው የኦርቶዶክስ እምለው። ገባችሁ? እምሆነው የእግዚአብሔር ልጅ ነው። ኦርቶዶክሳዊ ይሆናለሁ። ቀጥተኛ አማኝ ይሆናለሁ። ማንንም ያምን ገልጦልን የእውቀቱን ሽታ በእምነት ካዘበተን ጌታ የለም ወደ ኋላ ማለት ሰባሪ ወጥቶልን ከፊት ሰውን የምታመጡ የመጀመሪያው በህይወት ስለሆነ እሺ ደም ህይወት ነው። በህይወት ስለሆነ የመጀመሪያው ስብከት ለዛ ነው አይደለ? በተራራ መሃል ያለች ብርሃን እንዴት ልትሰወር ትችላለች አለ ክርስቶስ። ተራራ ላይ ያለ ብርሃን ለከተማው ሊሰወር አይችልም። ስለዚህ በአንተ ያለ ክርስቶስ ደግሞ በሰው ሁሉ ፊት መታየት አለበት። ልክ እሱ ስለኛ የሞተው በህይወታችን ገልጠን እንድናሳይ። ስለዚህ ያንን እያሰብን ሞቱን እንድንኖር የእሱ መልካም ፈቃድ ይሁን። በርታ። መውደቅ መነሳት ሊኖር ይችላል። እንደው አይደለ ፍቅር የያዛችሁ እህት ወንድሞች ካላችሁ መስፈርታችሁ ብቻ ትክክለኛ መሆኑን እርግጠኛ ሁኑ። መስፈርታችሁ ትክክለኛ መሆኑን ብቻ እርግጠኛ ሁኑ። ከዛ በኋላ እመኑኝ ፈቃድ እግዚአብሔርን አስቀድማችሁ ተራመዱ። ጸሎት አድርጉበት እግዚአብሔር ፈቃዱ እንዲሆን አላደለ። እንደው ብርጣሉ ከምትባል ሴት ጋር የፍቅር ህይወት ውስጥ መግባት የፈለግ ወንድሜ ዝም ብለህ ጸጉርን አታበጥር። በቃ አንዳንዴም እንደው ማበጠሪያም ይጣመማል። ዝም ብለህ ጸጉርን አታበጥር። አንዳንዴም ቤተክርስቲያን ሄድ እያልክ እንደው ጸሎት አድርግ አላደለ። እንደው ጌታ ሆይ እንደው ይህች ሴት የኔ ትሆን ዘንድ እንደው ፈቃድ ይሁን ብለህ ጸሎት አድርግ። ኦኬ ልክ አንተ የራስህን እንደምትሞክር ሁሉ ደግሞ በተመሳሳይ እግዚአብሔርም ደግሞ እንዲጨመርበት ጸሎት አድርግ። በተመሳሳይ ከበደ ከሚባለው ሰው ጋር የፍቅር ህይወት ውስጥ መግባት የምትፈልጊው እህቴ ይህንን ጄል ዝም ብለሽ ከምትቀቢው አንዳንዴ የአንዳንድ እህቶች ጸጉር ጂሰስ ጭራሽ ነው ማይነሳው። ጭራሽ እንዲህ በህብረት እንዲህ ማይነሳ። ዝም ብላችሁ በቃ የሆነ እንትን ገንዘብ አታባክኑ። እውነቴን ነው። ወንድ ልጅ የሆነ መቀመጫዬ እንትን ሲሆን ነው የሚወደኝ፣ ወይ ደግሞ ጸጉሬን ቆይ ሂውማኔል ላደርገው፣ ቆይ ሜካፔ ደግሞ ምንድን ነው የሚባለው ሌላ አረ ፋውንዴሽን ነው የሚባል ነገር ሰማሁ መሰለኝ። እና እንደዚህ አይነት ነገር ሲሆን ነው ወንድ ልጅ ለኔ ልዩ ትኩረት የሚሰጠኝ ለኔ ልዩ ቦታ የሚኖረው። ፕሊስ አትበሉ። በመጀመሪያ ጸሎት አድርጉ። ጥሩ ነው ራስን መጠበቅ፣ ግን ቅድሚያ ጸሎት ማድረግ፣ ፈቃድ እግዚአብሔርን ማስቀደም። እግዚአብሔር የቀደመበት ነገር እመኑኝ ሁልጊዜ ይድል ነው። ሁልጊዜ ይድል ነው። እግዚአብሔር እንዲቀድም ማድረግ። ይህም በበላችሁ ትግል ውስጥ አትግቡ። ይሄ የሆነ ያንን ሰው ለማግኘት 19 አይነት ልብስ ምናምን እንትን አትበሉ። ራሳችሁን ሆናችሁ ቅረቡ። ስለ እውነት ነው የምነግራችሁ። ራሳችሁን ሆናችሁ ቅረቦቶች። ያ ሰው የራሳችሁ እንዲሆን ድራማ አትስሩ። የቤትሽ እንዲህ ጠቅለለሽ የምትጎርሽ እህት እሱ ፊት ሲሆን እንደው አለ አይደል እንደው ለአመል እንደው እኔ እኮ ብዙ እንደው በጸሎት ነው የምኖረው አትበይ። ራስሽን ሆነሽ ቅረቢ። ከዛ በተጨማሪ ግን ቅድም እንዳልኩት ጸሎት ማድረግ። በተመሳሳይ ወንድም ያንተም ልክ እንደዛው አንዲት እህት ያንተ እንድትሆን ከፈለክ መንፈሳዊ ህይወት የሆነች እግዚአብሔርን የምትፈራ ለቤተሰቦች ክብር ያላት ሴት ያንተ እንድትሆን የምትፈልግ ከሆነ በቻልከው አቅም በመጀመሪያ ፈቃድ እግዚአብሔርን ማስቀደም። እግዚአብሔርን ከፊት ለፊት አስቀድም። ዘፈን ስታዳምጥ እኮ ፍቅረኛ የሌለው ሰውዬ ይናፍቀዋል። የሆነ ሰው ቁጭ ብሎ ምናምን ሌላ ሀገር እንደሄደችበት ሰው ቁጭ ብሎ ሲያለቅስ ምን ሆነ ነው ዘፈኑ ይላል። ምንም ሪሊት አያደርግም። ቺርስ ምናምን ቺርስ መኖር እያስጠላል ለምንኖር በዛ ዘፈን ምክንያት በጣም ብዙ ወጣቶች ያውቁታል ብዬ ተስፋ አደርጋለሁ። በዛ ዘፈን ምክንያት ቢያንስ ከ10 እና ከ15 በላይ እኔ ማቃቸው ነው የምልህ ወንዶች ራሳቸውን አጥፍተዋል። አሁን ይሄ ሰው ቪው ደስ ይለዋል ነው ይሄ ዘፈኝ። እኔ በጣም ነው መበሳጨው። ሰሞኑን እያስተዋልኳቸው ያለሁት ነገር በጣም የሆነ ሰዓት የገባኝ ነገር ቅድም ባዶነት ምናምን ያልኳል አይደል? ሰው የነፍሱ ጩኸት የስጋው ጩኸት እየመሰለው ስጋው ላይ ነገር ይደራረባል። ነፍሱ አሁንም ትራባለች፣ አሁንም ሰላም አይሰማም። ከዛ ማልቀስ ትፈልጋል። አሁን ዝም ብሎ ያለቅሰዋል። ዝም ብሎ ሆድ የሚብሰው ወይ ደግሞ ፊልም አይቶ ትንሽ ነገር እኮ ያስለቅሷል። የነፍሱ ለቅሶ እኮ ገብቷል። ውስጥ ቁስላለች፣ እሱ አልገባውም። እና ሶሻል ሚዲያ ላይ ምን ማየት ጀመርኩ? ይሄ የውስጥ ዳርክነሳቸውን
ሰው ላይ ማንጸባረቅ በጣም በሚያሳዝን ዜማ ምናምን ያደረጉና የሆነ ትሬንድ ነበራ ቺርስ ምናምን ቺርስ መኖር እያስጠላል ለምንኖር ምናምን ቺርስ እንትን ከዛ ኮሜንቱ ስታነበው 230 300 ምናምን ሰው ቺርስ ይላል ወይ አብሮ ያለቅሳል ምናምን ገብቷል ቪዲዮን ሴቭ አድርጎ እኮ ምናልባት ታክሲ ላይ እየሄደኩ ኢማጂን እያደረገ ያለቅሳል ይሄ በጣም በእርግጠኝነት መናገር የምችለው በጣም ብዙ ወጣቶች እንደዚህ ያደርጋሉ እና እንደውም እኔ በቃ ዲኤም እየገባው መናገር ጀመርኩ ነበር የሆነ ሳለ ሰው እዚህ ጋር ወጣቱን ተስፋ ለማስያዝ ይሞክራል እናንተ ቢሆን ነገር እያቀናበራችሁ ሰው እንደገላላችሁ ያለብን የሚቀሰቅስ ጭራሽ እንዴ ትላንትና ምን አየው ሜንሽን ማድረግ አልፈልግም የዘፋኙን ስም ያን ያህል ታዋቂ ዘፋኝ ምናምን አይደለም ራፐር ነውና በዛ ዘፈን ምክንያት በጣም ብዙ ወጣቶች ያውቁታል ብዬ ተስፋ አደርጋለሁ በዛ ዘፈን ምክንያት ቢያንስ ከ10 እና ከ15 በላይ እኔ ማቃቸው ነው ማለት ወንዶች ራሳቸውን አጥፍተዋል አሁን ይሄ ሰው ቪው ደስ ይለዋል ነው ይሄ ዘፋኝ እኔ በጣም ነው መበሳጨው ማለት ምንድነው ሰክሰሱን እንደሆነ ነው የሚሰማው በቃ ሞቴን እየናፈኩ ነው ምናምን የሚል ዘፈን አወጡ በሚያሳዝን ዜማ ሰርቶ ብትፈልግ እሱ ዘፈን የሌለበት ስልክ ላይ ለምን አንዱ ኤዲት አድርጎት ምናምን አየው ትላንትና ቲክቶክ ላይ ኤዲት አድርጎት ሁሉ ጊዜ ማዳመጠው ዘፈን ምናምን ብሎ ኮሜንት ላይ ወንድሜን በዚህ ዘፈን ምክንያት ራሴን አጥፍቷል ምናምን የሚል ኮሜንት ታያለ ያን ዳርክ ሳይድ ካልቲቬት የሚያደርግልህ ማለት እኮ ነው ይሄ እንዴ በጣም በቃ ይመግብልህ ለአንተ ማልቀስህ ማዘንህ የሆነ ነገር እየወጣልህ ነው ገብቷል ሰበብ ፈልጎ የሚያለቅስ ወጣት እኮ አለ ኢማጂን ያረግ እናቱ ሳትሞት እኮ እናቱን ፊነራል እኮ ኢማጂን ያረግ የሚያለቅስ ወጣት አለ ለምሳሌ ውስጡ ማዘን ይፈልጋል እቺ የነፍስ ጩኸት አለች እዚህ ጋር እግዚአብሔርን ያላገኘች መንፈሳዊ ነገር ያልተመገበች ጾም ጸሎት መንፈሳዊ ተግባራት ያልተመገበች ነፍስህ እየጮች ነው ስለዚህ ውስጥህ ማዘን ይፈልጋል ማልቀስ ይፈልጋል ስለ ኃጢአትህ ማልቀስ ይፈልጋል እግዚአብሔርን ስለመበደለ እስከዛሬ ሰው ስላለመሆን በቃ እግዚአብሔርን ምሳሌ አምሳያ አይደለ ፍጥረትን አይደለ አንተ እሱን ባለመሆን ነፍስህ እያለቀሰች ነው ያንን ማዘን ሰው ፊልም ያያለቅስበታል ዘፈን እያዳመጠ አንዳንድ የፍቅር ዘፈን ስታዳምጥ እኮ ፍቅረኛ የሌለው ሰው ይናፍቀዋል የሆነ ሰው ቁጭ ብሎ ምናምን ሌላ ሀገር እንደሄደችበት ቁጭ ብሎ ሲያለቅስ ምን ሆነ ነው ዘፈኑ ይላል ምንም ሪሌት አያደርግም በጣም ከባድ ነገር ነው በእውነት ይሄ ቀላል ነገር በቅርብ ነው አንደርስታንድ እያደረኩ የመጣሁትና የሚሰሩ ሰዎች አቁሙ ስለ እግዚአብሔር ብላችሁ በቃ እንደዚህ የምታደርጉ ሰዎች ላይኩ አይጠቅምም ብር ቢኖረው እኮ ጥሩ አሁን ቲክቶክ በላይክ ልክ አይከፍልህ በቪው ልክ አይከፍልህ እንደው አያገኘበት ነው እንኳን ብትል እንደው ገንዘብ ስላለው ነው የለው ገንዘብ እንኳን የምታገኘው ነገር ሰውን የሰው ልብ የሚሰብር ነገር እየሰራ ብቻ ግን ጀነራሊ እንደ አንተ ካልከው ተነስቼ ሰው ብሶት ላይ ነው በጣም ብዙ ቁስል አለበት ግን ቁስሉን በማባበል መፍትሄው ጋር በመሄድ ሳይሆን ቁስሉን በማባበል ኮንስተንትሊ ሆነ ተደጋጋሚ ሆነ ታሪክ ኦር ስቶሪ በመፍጠር እንዳልከው ኢማጂነሪ ስቶሪ እኮ ነው በቃ ብትመለስ እናትና አባት እያበሉህ ነው እየተማርክ ነው ጥሩ ለብሳ ምንም አልተቸገርክም ኮምፔር ቱ ከሌሎች ሰዎች ጋር ራስህ ብታወዳደር ግን እንደተቸገርክ ህይወት ዓለም እንዳልተረዳችህ ሰዎች እንዳልተረዱ ፊል የምርም ምክንያቱም ኢማጂነሪ እና ሪያሊቲ እኮ ዘ ሴም ቲንግ ነው ብሬን ውስጥ ነው ፕሮሰስ የሚደረገው አይደል አክቹዋሊ ያ ነገር ሃፕን ቢያደርግም ኢማጂን ብታረገው ዘ ሴም ቲንግ አይብሮ ማክሰት የሚያደርገው እንደዛ ኤግዛክትሊ እንደሆነ ነው ያ ምንም ጥያቄ የለውም ምክንያቱም ዘ ሴም ፖታ ነው ምክንያቱም ኢማጂንም ስታደርግ ሴም ሆርሞን ሴም ኬሚካልስ ነው ሰውነት ሪሊዝ የሚደረገው ሪያሊቲው ብታገኘው ያን ነገር ዘ ሴም ሆርሞን ዘ ሴም ኬሚካልስ ነው ሰውነት ሪሊዝ የሚደረጉት ሌላ ሳይንስ የለውም ፕሌዠር እና ፔን ፕሮሰስ የሚደረግበት ቦታ አንድ የአእምሮ ክፍል ነው ስለዚህ የውሸትም የእውነትም አንድ አይነት ነው ስለዚህ በውሸቱ የእውነት ትኖራለህ